ጣራስተለን እንደምናላችሁ ወደ ፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬ አንድ ፕሮግራም እየቀርብ ያለው ፕሮግራማችን መሰረት ያደረገው በቅማንት ህዝብ አጠቃላይ አሁናዊ ሁነት እሱን መሰረት አድርገን ተንግሮች ጋር የምንወያይ ይሆናል። እንግዶችን እየቀርብ ያለው እንዲሁም በህዝቡ በሌንጫ ጉባኤ አካባቢ አንዳንድ ታጥቀው እንደሚንቀሳቀሱ በሚነገርላቸው አካላት እዛ አካባቢ ያለው አርሶ አደሮች እየተፈናቀሉ ነው የሚል መረጃም እየደረሰን ነው። እሱንስ ምናልባት እውቅናው ካላቸው ምንድነው ያለው ሁኔታ እሱን እናነሳለን። ከዛ በቀጣይ እንግዶች የቅማንት ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባላት ናቸውና በሱ ምን አዲስ ነገር አለ? ካሁን በፊት የቅማንት ህዝብ በርካታ ችግሮች የሌሉበት ይመስል በፓርቲው መካከል የተፈጠሩ አንዳንድ ነገሮችን መሰረት አድርገው እርስ በርስ ሲለያዩ ሲወነጃጀሉ የነበረበት ሁኔታ አለ። ካሁን በፊት በተደጋጋሚ ዘግበናል። እሱንም መሰረት አድርገን አሁን ያለው ሁነት የፓርቲው አቋም ምንድነው የሚሉ ነገሮችን እናነሳለን። በቀጣይስ ምን መሆን አለበት የሚለውንም እንዲሁ እንዳንድ የባለድርሻ አካል ምናነሳው ይሆናል። እሱን መሰረት አድርገን እንግዲህ ሁለት እንግዶችን ይዘን ቀርበናል። እንግዶቻችን ራሳቸውን አስተዋውቀው የስራ ድርሻቸው ምን እንደሆነ እሱን አስተዋውቀው እንጀምራለን። እንግዶቻችን ወደ ስቱዲዮአችን እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። በጣም ጥሩ። እስኪ እሸቱ ስምክን ስራ ድርሻን አስተዋውቀ በአጠቃላይ በቅማንት ህዝብ አሁን እየሆኑ ያሉ ነገሮችን አሁናዊ ሁኔታ ሲጥር አድርገህ ንገረን። መልካም። እሸቱ ጫቅሎ ዓለም የቅማንት ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ ነኝ። አሁን ወደዚህ የመጣንበት ዋና ምክንያት በድርጅቱ ስም አዲስ የተፈጸመ ወንጀል አለና እሱን አስመልክቶ ነው በዋነኝነት ከዚህ የመጣ ነው። በጣም ጥሩ። እስኪ በቅማንት ህዝብ ጥሩ እሱን በቀጣይ እንሄድበታለን። እስኪ ሳላምላክ። አመሰግናለሁ። ስሜ ሳላምላክ ስመኘው እባላለሁ። የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ክፍል ኃላፊ ነኝ። በጣም ጥሩ። እንግዲህ ወደ ጥያቄ ስነሳ ሁላችሁም እንግዲህ ከጎንደር ወይም ከቅማንት ቀጠና ተነስታችሁ ነው ዛሬ መጣችሁትና በዛ አካባቢ ያሉ ሁነቶች ምን ይመስላሉ? እስኪ ጥር አድርጋችሁ ከጸጥታም ከአጠቃላይ ያሉ ሁነቶችን እስኪ ጥር አድርጋችሁ እስኪ ሸቱ። መልካም። እንግዲህ ላለፉት ሁለት አስርት ዓመታት ገዳማ የቅማንት ህዝብ የሰላም እጦት ላይ ይገኛል። የዚህ ዋነኛ ምክንያት ደግሞ ምንድነው? ከቅማንት የማንነትና የራስ አስተዳደር ህገ መንግስታዊ ጥያቄ ጋር በተያያዘ የቅማንት ብሔር ሰላም ካጣ ቆይቷል። በመሆኑም ይሄ ሰላም እጦት ብዙ ጉራማይሌ ነገሮች፣ ብዙ የተጣረሱ ነገሮች፣ ብዙ ዘርፈ ብዙ የሆኑ ችግሮች ነው እየተስተዋሉ ያሉት። ይሄ ነው ብዬ የሆነን አካል መወንጀል ባልፈልግም ብዙ የታጠቁ ኃይሎች አሉ። መንግስት እንደ መንግስት የአካባቢውን ማህበረሰብ የአካባቢውን ህዝብ ሰላምና ደህንነት በተገቢ ሁኔታ እየጠበቀ አይደለም። እንግዲህ የመንግስት ተቀዳሚ ተግባር የዜጎችን የህይወትና ሀብት ንብረት ሰላም መጠበቅ ሆኖ ሳለ ዝርፊያ፣ እገታ፣ ግድያ፣ ስደት የህዝቡ የብሔሩ የቅማንት ህዝብ የዕለት ከዕለት ህይወት ሆኗል እና ጠቅለል ባለመልኩ የቅማንት ብሔራውን ያለበት ሁኔታ የህልውና አደጋ የተጋረጠበት ነው። የኑሮ ውድነቱ የገበያ ፍሰት የለውም። እጅግ የኑሮ ውድነት አለ። ሰው በሰላም ተንቀሳቅሶ የዕለት ከዕለት ተግባሩን እየተወና አይገኝም። እስኪ ሳላምላክ እንግዲህ ማለት አሁን ባለው ሁኔታ በሌንጫ አካባቢ ቅድም በመግቢያ ለማለት እንደሞከርኩት አርሶ አደሮችን እነሱ በፈለጉት መጠን ግብር ይጥላሉ። ያናል ከፍል ያለ ደግሞ በጣም ለሰሚ አደጋ የሆነ ነገር እየተከሰተ እንዳለ ይነገራል። በማህበራዊ ሚዲያ ነው የምንሰማውና እንዲያው እሱ ነገር ምን ይመስላል? አርሶ አደሮችን ቦታቸውን እየለቀቁ ነው። እንግዲህ እንደሚባለው ካሁን በፊት የሌንጫ ጉባኤን አካባቢውን ካለው ጂኦግራፊያዊ አቀማመጥ ጠቀሜታ አንፃር ለማስለቀቅ ብዙ ጥረት ተደርጎበታል ተብሎ ይነገራል። እንደተደረገም ይታወቃል።
ግን አሁን የራሱ ተወላጅ የሆኑ አካላት ታውን በፊት የተወጠነውን ሴራ እያስፈጸሙ ያሉበት አጋጣሚ እንዳለ ይነገራልና እስኪ ጥራር ከዚህ አንፃር ያለው ሁነት ንገረን። አመሰግናለሁ። እንግዲህ የበረሃማው ቀጠና በጣም በርካታ ጉዳዮች የሚፈጸሙበት ነው። በረሃው ብቻ ሳይሆን የአጠቃላይ ቅማንት ቀጠና በአስቸጋሪ ሁኔታ ውስጥ ነው ያለው። እንደተባለው በጉባኤና በሌንጫ በጣም ሰፋ ያለው ችግሩ አንደኛ ድንበር ከመሆኑ አንፃር በዛ አካባቢ በጣም በርካታ ታጥቆ የሚንቀሳቀስ ኃይል አለ። እሱም ያው መንግስትን እየተዋጋ ያለው ኃይልም አንዱ ዋና የዛ አካባቢ ረባሽ ኃይል ነው። በውስጥም አንዳንድ ልጆች አሉ። በዛ መሰረት ህዝቡ በጣም ስቃይ ላይ ነው። በየጊዜው በርካታ ከብት ይዘረፋል፣ በርካታ ህይወት ሰው ይሞታል፣ በጅምላ ይረሸናሉ። ይሄን እየተደረገ ያለው እንግዲህ ያው ቀጠናው መንግስት እየተቆጣጠረው ስላልሆነ በአግባቡ የበርካታ ኃይሎች የታጠቁ ኃይሎች መናኸሪያ ሆኗል። ያ ቀጠና በረሃማ ስለሆነ ስለዚህ በዚህ ምክንያት ያው ሰው ወጥቶ መግባት ተስኖታል። አብዛኛው ሰው ወደ ጭልጋ ወረዳ ነው እየመጣ ወደ ከተማ እየገባ ያለው። በእርግጥ የጭልጋ ወረዳም ያን ያህል ሰላም ነው ማለት አይቻልም። አሁን ያለበት አማራ ክልል ቶታሊ ስለሚታወቅ የጸጥታ ሁኔታው በዚያ ምክንያት ያው ሰው በአስቸጋሪ ሁኔታ ነው ያለው። ይሄን ነው የምንፈልገው። ይሄን ከማስቆም አንፃር ምንድነው ያላችሁት ነገር ወይም እንደ ድርጅት ያስተላለፋችሁት ነገር ይኖር? ምንድነው አሁንስ ማለት የምትፈልጉት? እሸቱ መልካም። የቅማንት ብሔር ወይም የቀጠናውን ሰላም ለማስጠበቅ መንግስት እንደ መንግስት በራሱ ደህንነት በራሱ የመከላከያ ሰራዊት በፌዴራል ፖሊስ ጥናት አድርጎ የዜጎችን ደህንነት መጠበቅ እንዳለበት በየወቅቱ በተለያየ ሁኔታ ለመንግስት ሪፖርት እናደርጋለን። ለተለያየ ለሚመለከተው አካል ሪፖርት እናደርጋለን። የብሔረሰቡ ተወላጅ ሊቃን ምሁራንም እናደርሳለን። ግን እስካሁን ተግባራዊ አልሆነም። ስለዚህ እዚህ ላይ የምናስተላልፈው መልእክት የመንግስት ተቀዳሚ ተግባር የዜጎችን ደህንነት መጠበቅ ስለሆነ ብዙ የተጣረሰ ፍላጎት ያላቸው ኃይሎች መናኸሪያ ስለሆነ ይህን መንግስት በራሱ መንገድ ጥናት አድርጎ ለቀጠናው ሰላም የሚያደርግበትን መንገድ እንዲያመቻች ነው መልእክታችን የምናስተላልፈው። እንደው ለታጠቀው ኃይል ምናልባት ከዛ ታጥቀው ይንቀሳቀሳሉ የሚባሉ ኃይላት እየኖሩ ያሉት የህዝብ ስላለ ነውና ምናልባት በእነሱ ላይ ይሄ ነው እኛ ልናስቆማቸው የምንችልበት አጋጣሚ የለም። ምክንያቱም ማንዴታችንም አይደለም አንችልም። እነሱስ ህዝቡን በሰላም ተረጋግቶ ኑባሬው እንዲቀጥል ከማድረግ አንፃር ኃላፊነታቸው እንዲወጡ የምታስተላልፉት ነገር ይኖር ይሆን? እዚህ አንፃር መልካም። እነዚህ የታጠቁ ኃይሎች መጀመሪያ የወጡበት ዋና ምክንያት ተገፍተው የመብት ጥያቄ ስላነሱ ተገፍተው ወጥተዋል። ተገፍተው ከወጡ በኋላ በተለያየ መንገድ ከመንግስት ጋር የተወሰነ መስተጋብር ወደ ሰላማዊ ህይወት እንዲመለሱ ይሁን እንጂ ያስቀመጡት ቅድመ ሁኔታ አለ። እነሱ አሁንም ጫካ ያሉት ፈልገውት አይደለም። በአስተማማኝ ወደ ቀጠናው እንዳይመለሱ በአንድ በኩል የቅማንት ቀጠና ሰርክል ሆኖ ከመንግስት ላይ የሆነ የስልጣን ሽኩቻ ወይም ሌላ ተልዕኮ ያለው ኃይል ቅማንት ቀጠናን ገብቶ እንዳይጨፈጭፍ ጠብቀው ነው ያሉት። በሌላ መልኩ ግን በእነሱ ስምም አልፎ አልፎ በቅማንት ህዝብ ላይ ወንጀል የሚፈጽሙ አካላት አሉ። ስለዚህ እኛ ለነዚህ ታጥቀው ለሚንቀሳቀሱ ለቅማንት ብሔር ተወላጆች በግፍ ተገፍተው ለወጡ ኃይሎች የቅማንትን ህዝብ ደህንነት እንዲጠብቁ ነው መልእክት የምናስተላልፈው። በእነሱ ስም የሚነግደውንም የቅማንትን ህዝብ እንዲጠብቁ ከመንግስት ጋር ተግባብተው በቅርብ ጊዜ ወደ ሰላማዊ መንገድ እንዲመለሱ ጥሪያችን እናስተላልፋለን። እንግዲህ ወደ ዛሬው ወደ ዋና ርዕሳችን ስንገባ ደግሞ ሌላው ርዕሳችን ምንድነው? ቅዴፓ የቅማንት ዲሞክራሲያዊ ፓርቲ በመግቢያ ልማት እንደሞከርኩት በርካታ መስራት ያለበት ፖለቲካዊ ስራዎች አሉ። እነሱን ስራዎች ከመስራት አንፃር ውስንነቱ እንዳለ ሆኖ ግን ደግሞ እርስ በርሳችሁ ተግባብታችሁ አይደለም ፓርቲውን እየመራችሁ ያላችሁት ይባላል። ከአሁን በፊትም በነበራችሁ ስብሰባ መድረክ ረግጣችሁ እንደወጣችሁ ተነግሯል። ከእናንተም ጋር በነበረ ፕሮግራም አንድ ፕሮግራም እንደሰራው አስታውሳለሁ። አሁን ያን ቀዳዳ ደፈናችሁት ወይ ጠገናችሁት ወይ ስብራቱን ምንድነው ያለው ሁኔታ? እሱን እስኪ ጥር አድርጋችሁ ንገሩን እስኪ አሁንም ቀጥል። መልካም። ከ2013 ሚያዝያ 2013 ጀምሮ እስከ 2015 በቅማንት ብሔር ወይም በቀጠናው ከፍተኛ የሆነ ግጭት ተፈጥሮ ነበር። በእነዚህ 2-3 ዓመታት
የፖለቲካ ፓርቲው እንቅስቃሴ ተገትቶ የነበረ እርገብ ብሎ የነበረ ሁኔታ ነበረ። 2015 ነሐሴ አካባቢ እንደገና በሞቱ በተሰደዱ በተፈናቀሉ የድርጅቱን አመራር ከፍተኛ አመራር የሰው ኃይል ካሟላን በኋላ ለቀጣይ ለቅማንት ህዝብ ለመስራት ይዘን የነበርነው ሁለት ዋና ጉዳዮች ነበሩ። አንደኛው የተናጠል ጉዞ በድርጅት ስራና አሰራር ተቋማዊ አሰራርን ይዘን እንድንከተል፣ ሁለተኛ የድርጅትን ከድጎማም ሆነ ከአባላት የሚገኘው ገንዘብ በተመለከተ ስራ ማስኬጃ በተመለከተ የፋይናንስ አያያዝ አጠቃቀም ፍትሃዊ በሆነ መልኩ ለታለመለት ዓላማ እንዲሁም ሁለቱን አቅጣጫ ይዘን ከነሐሴ 2015 ዓ.ም መልሰን ስራውን ጀመርን። ከዛ በኋላ በሂደት የተፈጠረው ምንድነው? የድርጅቱ ሊቀመንበር አቶ አውግቸው ማለደ ያን በጋራ ያስቀመጥነውን መመሪያ ወደ ጎን በመተው በግል መሄድ ተጀመረ። ይህ ነገር ማለት ሳይታገስ ቀርቶ ሙሉ በሙሉ የድርጅቱ ሊቀመንበር የግል ተቋሙ በቃ ፕራይቬት ሊሚትድ ካምፓኒ አድርጎ የሚመለከተውን የማዕከላዊ ኮሚቴ አመራር ሳያማክር ማንኛውም የድርጅታዊ ስራ መተወን ጀመረ። ከዛ የሚተውነው ተግባርም በብቸኝነት ለቅማንት ህዝብ መልካም ሳይሆን ወደ ክህደት ቁልቁለት የወሰደበት ሁኔታ ነው እየተስተዋለ ያለውና ከዚህ ቀጥሎ በድርጅቱ ሊቀመንበር የተፈጸሙ በርካታ የክህደት ቁልቁለቶች አሉ ማቅረብ ይችላል። ጥሩ። እስኪ ሳል አምላክ እርስ በርሳችሁ ቅድም ለማለት እንደሞከርኩት መተጋገድ፣ በግላችሁ መግለጫ ማውጣት ችግር እንዳለም ካሁን በፊት በነበረን ፕሮግራም አንስተን መነጋገር ሞክረን ነበረ። ያን ከመፍታት አንጻር ወደ አንድ ሰዓት መጡ ቀርታችሁ ሐምሌ 26 2017 ዓ.ም ስብሰባ ላይ ተቀምጣችሁም እንደገና እርስ በርሳችሁ ሳትግባቡ ተነጣጥላችሁ ተለያይታችኋል። ያ ልዩነት ምን ነበር? እስኪ እሱን ጥር አድርገህ አስታውሰንና ወደ አሁኑ እንገባለንና ያ ልዩነት እስኪ ንገረን። አመሰግናለሁ። እንግዲህ ምንድነው የሐምሌ 6 እስከ 28 የነበረን ውይይት ያው ከበፊት የነበረውን የልዩነታችን ምንጭ ባለፈው እዚህ ሚዲያ ላይ ማቅረብነዋል። ያኔ የነበረው ግን ምንድነው በመጀመሪያ ደረጃ ከአጠራሩ ጀምሮም ችግር የነበረበት ነው። የመንገድ፣ የጸጥታ፣ የደህንነት ችግሮች ነበሩ። የጋራም አልተደረገም። ተደርጎ ስንጠራ እነሱ የሚመቻቸው ቦታ ላይ ቀጥረው የጋራ ሳናደርግ እዚህ ቦታ ነው የሚል ትዕዛዝ የሚመስል ነገር የሚሰጥና በዚያ ልዩነት ነበረ። ፋይናሊ ከበፊትም የነበረው ልዩነት እንደቀጠለ ነው። በውይይት ሳንግባባ ነው ይህን ስብሰባ በመካከል የጠሩትና እዛ ስብሰባ ላይ የቀረበው የመጀመሪያው ውይይት ምንድን ነው? ወደ ኖርማል ውይይት ከመሄዳችን በፊት የህዝብ ግንኙነቱ የታገደበትን አግባብ እንይ የሚል ነው አጀንዳ ያስያዝ ነው። ማዕከላዊ ኮሚቴዎቹ 6 ነበሩ። ሌሎች ስራ አስፈጻሚ አባላት ነበርን። በአጠቃላይ ወደ 15 ሰው የተገኘው። እነኚሁ ቁጭ አልን። የህዝብ ግንኙነቱ እገዳ ህጋዊ ነው አይደለው በሚለው ጉዳይ እንከራከር በሚል ተነጋገር። ፋይናሊ እገዳው ከደንባችን አንጻር አየን። በስራ አስፈጻሚ ደረጃ ማገድ እንደማይችሉ አሳየን። በኋላ አይ ህግ ሽረናል፣ አጥፍተናል፣ ደንብም ጥሰናል፣ ስለዚህ ይቅርታ አድርጉልን፣ የህዝብ ግንኙነቱን እገዳ አንስተናል ብለው ቁመው ለመኑ። እኛም ያው ከእውቀት ማነስ የሰሩት ጥፋት ስለሆነ በሚል ተቀበልን ማለት ነው። እሱን ተቀብለን ወደ ሌላ አጀንዳ ምንድነው ድርጅታዊ ግምገማ እናድርግ ተባለ። ሪፖርት እንስማ ተባለ። ያን ሪፖርት አቀረቡ። የፓርቲው ሊቀመንበር ሲያቀርቡ ቶታሊ በማዕከላዊ ኮሚቴው ታቅዶ ያልተሰጣቸው እንደገና ከ2015 ጀምሮ እየተሰራ እሳቸው ያልሰሩት ግን ሌሎች የሰሩትን ሁሉ አቅርበው የሆነ ፋንታሲ የሚመስል ነገር አቀረቡ። በኋላ ይሄ ሪፖርት ፍጹም የተጋነነ ውሸት ነው። መሬት ላይ ለቅማንት ህዝብ አንድ ነገር ሳይሰራ እርስዎ ያቀረቡት ሪፖርት ፍጹም የተጋነነ ውሸት ስለሆነ ይሄን ሪፖርት የድርጅቱ አይደለም። በመጀመሪያም በስራ አስፈጻሚ ደረጃ አልተግባባንም። ተግባብተን በጋራ እየሰራን አይደለም። ሊቀመንበሩ ብቻውን የሰራውን ሪፖርት አድርጎ ለማዕከላዊ ኮሚቴ ይሁን ለስራ አስፈጻሚ ሊያቀርብ አይገባም የሚል ተቃወምን። ያው ሪፖርቱን ጣልን ማለት ነው። ሪፖርቱን ከጣልን በኋላ ሶስተኛ አጀንዳ አድርገው ያቀረቡት የፋይናንስ ሪፖርት እንስማ ነው። ያው ያን አልፈረምም፣ አላጸደቅንም፣ ተውነ ማለት ነው። ፋይናሊ የፋይናንስ ሪፖርት ሲቀርብ ከድጎማ በጀት 338,000
ተበጅቶልናል አሉ። ከአባላት የተሰበሰበ ደግሞ ወደ 200 ሺህ ተበጅቷል አሉ። በአጠቃላይ ወደ 538 ሺህ ተበጅቶልናል አሉ። ማዕከላዊ ኮሚቴው ይሁን ስራ አስፈጻሚው ስለመበጀቱ መረጃ አልነበረውም በመጀመሪያ ቢኮዝ አካውንቱን የያዙትም 2 ግለሰቦች ናቸው። እነዛ ግለሰቦችም አልነገሩንም፣ እኛም ስለመበጀቱ አልሰማንም። መጨረሻ ያ በጀት ለእንደዚህ ለትራንስፖርት፣ ለፕሌን ቲኬት፣ ለምናምን ለሻይ ቡና ወጠናል በሚል 29 ሺህ ብር ብቻ አለን አልኳቸው። አይበሉ ይህ ገንዘብ የቅማንት ህዝብ የፖለቲካ ማንቂያ የተበጀተ ነው እንጂ ለግለሰቦቹ መዝናኛ አይደለም። ስለዚህ ለህዝቡ አንድ ልሳን ሳትሆኑ ይህን ገንዘብ ተከፋፍላችሁ እኛን አጽድቁ ብላችሁ መውሰድ ለምንድን ነው? ስለዚህ አንደኛ በህገወጥ መንገድ በርካታ ስራ ከዚህ በፊት ሰሩ ቆይታችኋል። ሁለተኛ ደግሞ አሁንም ይህን የፋይናንስ በጀት የህዝብ ንብረት ተከፋፍላችሁ የበላችሁ ስለሆነ ከዚህ በኋላ እስካሁን በጋራ ላጠፋነው ጥፋት የቅማንትን ህዝብ ይቅርታ እንዲያደርግልና እንድንጠይቅም አድርገን ልንቀጥል እንችላለን እንጂ የእናንተን ወንጀል አንተባበርም ብለን ረግጠናቸው ወጣን ማለት ነው። እስኪ አሁን እሱ ምንድነው አሁን ከዛ በኋላ ምን አረጋችሁ? አንድ አስታውሳለሁ ሶስታችሁን ቃለ መጠይቅ ባንድ ላይ አቅርቤ ጠይቄያለሁ እና ምንድነው እናንተ የሰጣችሁት አንድ አቅጣጫ ነበረ። ማን ነው የቁጥጥር ኮሚቴው ነው ቅሬታ ሰሚው ሰብስቦ ችግሩን ሊፈታው እንደሚችል አቅጣጫ አስቀምጣችሁት አጋጣሚ ነበረ። እሱ የተደረሰ ችግሩን ተደጋግራችሁ ለመፍታት ሞክራችሁ? አመሰግናለሁ። እንግዲህ ምንድነው ረግጠን እንደወጣን ተተናቸው እንደወጣን እነሱ ቀጠሉ። እንደወጣን የቁጥጥር ኮሚቴውን እናገኘው። የቁጥጥር ኮሚቴውን የኢንስፔክሽንና ቁጥጥር ኮሚቴ ነው አንቀጽ 29 ላይ ስልጣን አለ። በዚያ መሰረት ስልጣናችሁን ተጠቀሙ እና ቢያንስ የተፈጠረው ልዩነት ሰብሰብ አድርጋችሁ አወያዩን ብለን አወራናቸው ለአቶ ተስፋውን። እሳቸውን ያልናቸው ቃል በቃል ምንድነው የድርጅቱ ጉዳይ የሚፈታው 23ቱም ማዕከላዊ ተገንቶ ውይይት አድርጎ የሰላ ግምገማ አድርጎ ጥፋተኛን ተራርመን መቀጠል አለብን የሰጠናቸው ማለት ነው። ፋይናሊ እሳቸው በተነጋገርነው መሰረት ወደ ስራ እንደሚገቡ ቃል ገብተውልን በኋላ ከሳምንት ወይ ምናምን በኋላ እሳቸው ወደ አዲስ አበባ መጡ ከሊቀመንበሩ ጋር ማለት ነው። ወደ አዲስ አበባ መጥተው የሆነ ስልጠና ወሰዱ። ከዛ በኋላ ሀሳባቸውን ቀየሩና እኛንም ሊያደምጡ አልፈለጉም። ጭራሹንም እናንተ ያዘዛችሁኝን አልሰራም አይነት ነገር ብለው ልዩነቱን አሰፉት ማለት ነው። አቶ ተስፋውን የቁጥጥር ኮሚቴ ናቸው እሳቸው። በእርግጥ የቁጥጥር ኮሚቴ 3 ነው የነበረው። አንዱ በራሳቸው የግል ስራ ምክንያት ያው እንደማይችሉ አድርገው እዚህ በፊት ደብዳቤ እንዲያስገቡ ነግረውናል። 2 ናቸው የቀሩት። 2ቶቹ ደግሞ በመሰረቱ ውሳኔ መስጠትም አይችሉም ነበር። ነገር ግን ሳብ አድርገው ማዕከላዊ ኮሚቴን ወደዛ ቤት ማስገባት ይችላሉ እና የቁጥጥር ኮሚቴው ስልጣንና ተግባርን አልተወጣም። አለመወጣት ብቻ ሳይሆን አዲስ አበባ ከመጡ በኋላ ሌላ አጀንዳ ነው ይዘው የመጡት። አንደኛ ስራ አስፈጻሚውን ማሸማገል ነው የሚል ድለላ የሚመስል ነገር መጡ እሳቸው ማለት ነው፣ ሌሎችም ተጨምረው። እኛ በመርህ ነው የምንሞግተው። ስራ አስፈጻሚውን ያደራጀው በአንቀጽ 24(2)(5) መሰረት ስራ አስፈጻሚ ሆኖ እንዲሰራ ያደራጀው ማዕከላዊ ኮሚቴ ነው። ሰው ያ ማዕከላዊ ኮሚቴ ነው ሊገላግለንም ሊዳኘንም ሊቀጣንም የሚችለው እንጂ ሌላ አካል አይደለም። በድለላ በሽምግልና የሚሆን ነገር የለም ነው የኛ አቋማችን። ስለዚህ የስራ አስፈጻሚው ስብሰባ ቅድሚያ ካልታየ ልዩነት እያሰፋችሁ ስለሆነ ወደ ማዕከላዊ ኮሚቴ አንወስድም ቃል በቃል ያሉኝ ማለት ነው። ለምንድን ነው ማዕከላዊ ኮሚቴ 23 እንዲገናኝ ማትፈቅዱት ስላቸው ልዩነት እያሰፋችሁ ነው እናንተ። እንዳውም እኔን የህዝብ ግንኙነት ስለሆን ከአንተ ትልቁን ፓወር ይዘህ ነገር ግን ልዩነት እያሰፋ ነው በሚል ትንሽ ያወቀሱኝ እና ተነጋግራችሁ ተገናኝታችሁ መነጋገር አልቻላችሁም? በፍጹም አልተነጋገርንም እስካሁን። እሳቸው እንዳውም እኔ እንደ ልጅ መመክራቸው የሄዱበት ያለው መንገድ የጥፋት መንገድ ነው፣ ለድርጅቱ ስለማይጠቅም ቢታረሙ ይሻላል የሚል መልእክት ነው ያለኝ እንጂ ተቀራርበንም አልተወያየንም። የስራ አስፈጻሚ ኮሚቴውንና የማዕከላዊ ኮሚቴውን የቁጥጥር ኮሚቴው አንድ ላይ አድርጎ አገናኝቶ ልዩነቱን አልፈታም። ጥሩ። እስኪ ሌላው ጥያቄ ምንድነው፣ ሰሞኑን አንድ ደብዳቤ በማህበራዊ ሚዲያ ላይ ተለቋል። እንግዲህ በፓርቲው ማህተም ነው፣ በሊቀመንበሩ ፊርማ ነው። እሱ ነገር በጣም ከፍተኛ የሆነ መነጋገሪያ ሆኗል በማህበራዊ ሚዲያና ያ ነገር አንዳንዶቹ ራሳቸው አቶ አውግቸውም ይሄ ደብዳቤ እኔ አይደለም በስተት ይወጣ ነው የሚል አቅርበዋል። እንዲሁ ሌሎችም ደግሞ አክቲቪስቶች ጥሩ ታጋይ አክቲቪስቶችም ይሄን ነገር በሎጂክ እንሞግታለን ብለው ወደ ማህበራዊ ሚዲያ አቀርበው ያቀረቡት ማብራሪያ አለ። የእናንተ አስተያየት ምንድነው? ተዚህ ላይ ያ ነገሩን በእነሱ እጅ ተፈርሞ ይወጣ ነው ወይስ እሳቸውም እንደገና ሌሎች አክቲቪስቶችም እንዳቀረቡት
በድንች ማህተም ወይም በሌላ በፌክ ማህተም ተሰርቶ የወጣ ነው። ስለዚህ አንጻር ያለውን እስኪ ጥር አድርገህ ንገረን። አመሰግናለሁ። ወደ ደብዳቤው ከመሄዳችን በፊት ለደብዳቤው ማሳያ የሚሆኑ እንትኖችን ማየት እንችላለን። የሚስሳሉ ይሄ የእሳቸው ነው አይደለም ለማለት ከዛ በፊት እሳቸው ሲሰሩ የነበሩትን ተግባር ማየት ተገቢ ነው። ምክንያት ያ ደብዳቤ ሲጻፍ እስኪ ስለ ደብዳቤው ነው አይደለም የሚለውን ነገር ጥር አድርገህ ንገረን። አሁን ደብዳቤው ነው አይደለም ከበፊት ሲሰሩ የነበሩት ተግባር አመላካች የወጣ ደብዳቤ እሳቸው ነው። ጥሩ። እስኪ ሳላምላክ ደብዳቤው ምንም የሚገርም አይደለም፣ ከዛ በፊት የተሰሩ ነገሮችን ብለኸኛል ቅድምና እስኪ ምንድናቸው ደብዳቤው እውን የእሳቸው ነው የሚያስብል ነገር የምታቀርቡት ነገር ካለ እስኪ እሱን እስኪ ጥር አድርገህ አቅርብልን። አመሰግናለሁ። እንግዲህ ምንድነው ይሄ ደብዳቤ መውጣቱ ለኛ አዲስ አይደለም፣ አዲስ ነገር አይደለም። አብረን በቅርብ ስንሰራ እንደነበርን ሰዎች ይሄ ምንም ተራ ነገር ነው። እኛ ምናምነው ከዚህ በላይ በግል ደረጃ በርካታ ወንጀል ተሰርቷል ብለን እናምናለን። በግል ደረጃ በርካታ ወንጀል ተሰርቷል። ቢኮዝ ቀለል ያለውን ነገር ልንገር፣ በጣም ተራውን ነገር የቅማንት አንድ እዚህ ጋር እንትንም ልጨምር። ዛሬ በገጻችሁ በማህበራዊ ገጻችሁ አንድ ያየሁት ደብዳቤ ማለት ከዚህም ላይም በሃርድ ኮፒም ጽፋችሁ ያመጣችሁት ደብዳቤ አለ። ወደ 5 ነው 4 ገጽ ነው። ይሄን ማንበብ በዚህ አጋጣሚ አሁን ላይ ምንም አይቻል አጋጣሚ ስለሚሆን እስኪ ምናልባት ያን መሰረት አድርጋችሁ የጻፋችሁት ነገር እንዳለ እንትን ብሏል። እስኪ እሱን አንዳንድ ብለው እስኪ ማለት አንድ ሁለት ብለህ ጥቀስልን እሱ። መልካም። ወደ መግለጫው ከመምጣቴ በፊት የጀመርኩት ልጨርሰው። ስለዚህ ከዚህ ደብዳቤ ጋር በተያያዘ ከዚህ በላይ በርካታ ነገሮች እንደተፈጸሙ እናምናለን። ማመላከቻዎችን በቀላሉ ላስረዳ ፈልጋለሁ። የቅማንት ሕዝብ ጥያቄ በርካታ ዘመናት የቆየ ቢሆንም ይህን ጥያቄ ደግሞ የሚፈታው አካል እዚህ አካባቢ ፌዴራል ላይ ያለ አካል ነው። የፌዴሬሽን ምክር ቤትና በጠቅላይ ሚኒስትሩ በኩል ተወያይተው የሚፈቱ ነገር ነው የሚሆነው እንጂ ከክልሉ ከወጣ ቆይቷል። ስለዚህ የሀገሪቱ ክቡር ጠቅላይ ሚኒስትር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ 5 ጊዜ ፖለቲካ ፓርቲዎችን ጠርተዋል ስብሰባ። 5 ጊዜም ሲጠሩ ለማንም አልተናገሩም፣ እሳቸውም አልተነፈሱም። የቅማንት ህዝብ ጥያቄ ፖለቲካ እስረኞች የተፈናቀለ ጥያቄ ተጠይቆ ጠቅላይ ሚኒስትሩ የመፍትሄ አቅጣጫ እንዳይሰጡ አፍኗል። ስለዚህ እኔ ከዚህ አንጻር ሳየው ይሄ ደብዳቤ ለኔ ምንም አይደለም፣ ቫልዩለስ ነው። እና ደብዳቤው እውነት ነው። ደብዳቤው በፋክት ደረጃ የራሳቸው ነው። አሁን ፎቶሾፕ ምናምን ኤአይ የሚሉት አንደኛ እኛ ይሄን ያህል ማህጅሞች አይደለም። ስለ ኤአይ ምን እናውቃለን? ኤአይ የሚፈርማ ማያስቀምጥ ማህተም ማያስቀምጥ የሳቸው ነው። አዶቤ ምን እናውቃለን? ሌሎች ብዙ በርካታ ሶፍትዌሮች አሉ። እና በዚህ ቴክኖሎጂ ጊዜ እንደዚህ አይነት ማጭበርበሮችም ትክክል አይደሉም። ይልቁን የሚሻለው ይቅርታ መጠየቅ ነበር። እኔ እንደው እንደምመክራቸው አሁን እሳቸውን ሳይመሽ ይቅርታ ቢጠይቁ ህዝቡን ይሻላል ብዬ አስባለሁ እንጂ ከዚህ በላይ ብዙ አመላካች ነገሮች አሉ። የባህር ዳር ሀገራዊ ምክክር ኮሚሽኑ አጀንዳ የቅማንት አጀንዳ በአጀንዳነት እንዳይያዝ ያደረጉት ራሱ ይሄም እኮ ክደት ነው። እና ይሄ ደብዳቤ ወጣ ተብሎ ህዝቡ ስነልቦናው ተሰብሯል። ብዙ ሰዎች እሪ ብለዋል። እኛ ከግንቦት ጀምሮ እሪ ብለናል እኮ። ዛሬ ለእኛ እንደ ጥሩ ነገር የምናየው ከግንቦት ጀምሮ ስንጮህ ያልተረዳን አካል ደብዳቤው ሲወጣ አይ እውነት ናቸው ሚል መጣ ማለት ነው። በተቃርኖ የቆመው ሁሉ መጥቷል። ስለዚህ ለእኔ ምንም አዲስ አይደለም ልል ፈልጌ ነውና ደብዳቤው የሳቸው እንደሆነ ማለት ነው። በጣም ጥሩ። እስኪ ዛሬ ወደዚህ ቦታ እንደመጣችሁ አንድ ገፊ ምክንያት አድርጋችሁ ያነሳችሁት እሱን ነው። ከዚህ አንፃር ያመጣችሁት ደብዳቤ ምንድነው የሚለው ይዘቱ? ታንኪ ዩ። እንግዲህ በዋናነት መግለጫ ነው ያወጣ ነው። የመግለጫው ባክግራውንድ ምንድነው? መስከረም 19 ማዕከላዊ ኮሚቴ ተሰብስቦ ውይይት አድርገናል። በአካል ምቹ ሁኔታ የተፈጠረልን በአካል ቁጭ ብለን ተነጋግረናል። በአካል የማንችለው በስልክ በቴሌኮንፈረንስ ተገናኝተን ተወያይተናል። ከተወያየን በኋላ ማዕከላዊ ኮሚቴው በድርጅት ውስጥ የተፈጠረውን ጉዳይ እና አሁን ይሄ ደብዳቤ የወጣውንም ጉዳይ አያይዞ ውሳኔዎችን ወስኗል። ይሄ መግለጫ ያወጣ ነው በዛ አግባብ ነው። የመግለጫው ይዘት በዋናነት የድርጅቱ ሊቀመንበር የፈጸሙትን ስህተቶች ቁልጭ አድርጎ ከ1 እስከ 9 ያሳያል። ቀጥሎ ከዛ በኋላ የተወሰኑ ውሳኔዎች አሉ። በእነዚህ ጥፋቶች በ9 ጥፋቶች የተነሳ ምክንያት አድርጎ ማዕከላዊ ኮሚቴው የማገጃ ደብዳቤ ጽፎላቸዋል። ሌላኛው እንዲታገዱ ዋና ምክንያት የሆነው ደግሞ ለአማራ ብሔራዊ ክልላዊ መንግስት ለክቡር አረጋ ከበደ የተጻፈ ደብዳቤ ቅድም ያነሳው
የቅማንት ህዝብ የራስ አስተዳደር የማዋቀር ሂደት ላይ ያጋጠሙ ችግሮች ለማሳወቅ ብለው የገለጿቸው ደብዳቤዎች አሉ። ደብዳቤው በእንትን አያይዘነዋል፣ በፒክቸር አያይዘነዋል መግለጫችን ላይ። ስለዚህ ለማገድ ያበቃቸው ማዕከላዊ ኮሚቴ ተወያይቶ እንዲያግድ ያደረገው ዋና ምክንያት በ9 ምክንያቶች ነው። እነሱን ጊዜ ካለን መዘርዘር እንችላለን እና ሊቀመንበሩን ከመስከረም 19 ጀምሮ ማዕከላዊ ኮሚቴው አግዷል። አግዶም ውጤቱን ለብሔራዊ ምርጫ ቦርድም አቅርቧል፣ ለጋራ ምክር ቤቱም አሳይቷል። ዛሬም የመጣንበት ዋናው ምክንያት የአየር ሰዓት ስለሌላቸው እንጂ መግለጫችን ሙሉ በሙሉ ለህዝብ ለማንበብ ነበርና በአየር ሰዓት ማጠር ምክንያት ነው ወደ ኢንተርቪው የገባ ነው። ይሄን ነው ልምጭለው። በጣም ጥሩ። ግን ይሄን ማለት እንግዲህ ድርጅቱ ሊቀመንበር አቶ ወግቸው በሌሉበት ማዕከላዊ ኮሚቴ ተሰብስቦ ውሳኔ መወሰን ይችላል? ደንባችሁ እንደዛ ያዛል? መልካም። በፊት ከነበሩ ስህተቶች በተጨማሪ አሁን የወጣው ደብዳቤ ለህዝብ ሰላምና ደህንነት እጅግ ህዝብን ያስቆጣ ነው። ለህዝብ ሰላምና ደህንነት ሲባል በአስቸኳይ በተለያየ መንገድ ማዕከላዊ ኮሚቴው ተገናኝተን አቶ አውግቸው ማለደ የቅማንት ዲሞክራሲያዊ ፓርቲ ሊቀመንበር ይሄ ጉዳይ ልባት እስኪያገኝ በድርጅቱ ስም ማንኛውም የፖለቲካ እንቅስቃሴ እንዳይንቀሳቀስ ማዕከላዊ ኮሚቴ አቅዶ መብት አለው፣ ስልጣን አለው። መብት አለው። አንቀጻችሁን እስኪ ልጠቅስልን ትችላለህ? ለምሳሌ አንቀጽ ምናልባት አሁን የድርጅታችሁ ምናልባት መተዳደሪያ ደንብ ይኖራል። ምናልባት እርስ በርስ ፊት ለፊት ተገማግማችሁ ሂስና ግሌ ሰጣችሁ ነው የሆነ ነገር ልትሉ የምትችሉት እንጂ እሱ በሌለበት የማገድ ስልጣኑ አላችሁ። ቅድም ለማለት እንደፈለኩት ከዚህ በፊት የነበሩ ስህተቶች ከፍተኛ ስህተቶች ነበሩ ብለናል። ከዛ ቀጥሎ የድርጅቱ ሊቀመንበር ሊሰበስበን ፈቃደኛ አይደለም። ማዕከላዊ ኮሚቴ ደግሞ አቻ ስልጣን አለው። የማዕከላዊ ኮሚቴው እንግዲህ የድርጅት ስራና አሰራር ስራ አስፈጻሚ ማዕከላዊ ኮሚቴ እያለ በኮሚቴ ነው። ስራ አስፈጻሚው እኩል ኃላፊነት አለው፣ ማዕከላዊ ኮሚቴ እኩል ኃላፊነት አለው። 50 ሲደመር 1 አግኝተን እቺ የተገናኝተን እቺ የተገኘችው ደብዳቤ ህዝብን ታስቆጣለች። ህዝብም የኛ ያለንበትን ቁመና ማወቅ አለበት። ለህዝብ ሰላምና ደህንነት ሲባል በአስቸኳይ በተለያየ መንገድ ተገናኝተን ለጊዜው በድርጅቱ ስም ማንኛውም የፖለቲካ እንቅስቃሴ እንዳያደርግ አግደናል። ስናግድም ኃላፊነት ወስደን ነው። ይሄንም ለምርጫ ቦርድ አሳውቀናል። ምን መልስ ተሰጣችሁ? ምርጫ ቦርድ ጉዳዩን ደብዳቤውን ተቀብሏል። በቦርዱ እንደገና መርምሮ ነው ምላሽ ሊሰጥ የሚችለው እንጂ ወዲያው እንደተቀበለ ብያኔ ሊሰጥ አይችልም። ምናልባት ይሄን ጉዳይ ግን ከመፍታት አንጻር እርስ በርሳችሁ እንትን ተማለታችሁ በፊት ሂስና ግሌ ስለመወሰድ አቶ ወግቸውን የማነጋገር እድል አልነበራችሁም? የድርጅቱ ሊቀመንበር ቅድም እንዳልኩት ማንኛውንም ከኛ ጋር ልዩነታችን ሰፍቶ ማንኛውም ንግግር ከማዕከላዊ ኮሚቴው ጋር ተገናኝቶ ለመመካከር ፈቃደኛ አይደለም። አግላይና ጠቅላይ ሆነው እሳቸው ጋር ግንኙነት ያላቸውን ብቻ ነው የሚሰበስቡት የሚያናግሩት። እና እኛ የዚህ አስቸኳይ ውሳኔ እንድንወስን ያደረገው ከድርጅቱ በላይ ህዝባችን ላይ ነው። ድርጅት እንደ ድርጅት ይፈጠራል፣ ይቀጥላል፣ ይከስማል። ይሄ ተፈጥሯዊ ባህሪ ነው። ህዝብ ግን እንደ ህዝብ ይቀጥላል። ይህን የህዝብ ሰላምና ደህንነት አስቀድመን አግደናል። ህዝብ እንደ ህዝብ ድርጅቱን ጠይቋል። ያለበትን ቁመና አሳውቁን። ይህ የወጣው ደብዳቤ የድርጅቱ ነው ወይ የሚል ጥያቄ ስለቀረበብን ለዚህ መልስ ለመስጠት ነው ከዚህ የተገኘነውና በዋነኝነት ይህ የወጣው ደብዳቤ የቅማንት ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ወይም ከፍተኛ አመራር ደብዳቤ አለመሆኑን የተከበረው የቅማንት ህዝብ ሊያውቅልን ይገባል። እንግዲህ ማህተም ታም በፊት አንድ ስናወራ ከእናንተ ጋር ማህተም ማዕከላዊነት ብዙም ስለያለ ተራርቀን ስለምንኖር ሁላችንም የየራሳችን በተለየ መልኩ እንደየ ኃላፊነታችን ደብዳቤ ማነው ማህተም ይኖረናል ብላችኋልና ያነ ማህተም ማዕከላዊነት እንደሌለው ታም በፊት ያወራነው ጉዳይ በመሆኑ ዋና ማህተሙ የድርጅቱ ማህተም በማን እጅ ነው የሚገኘው? አመሰግናለሁ። እንግዲህ የቅማንት የቲቶሩ ምኑ አይደለም የራሳችሁ የድርጅቱ ማህተም ተማን እጅ ነው ያለው? ታንኪ የቅማንት ዲሞክራሲያዊ ፓርቲ ዋና ማህተም በሊቀመንበሩ በኩል ነው የሚቀመጠው። ከሊቀመንበሩ እጅ ነው ያለው። በእርግጥ አሰራራችን መሆን የነበረበት ምንድነው? ባለፈው እንደገለጽ ነው የሁሉም ማህተሞች ከጽሕፈት ቤቱ ነው የሚቀመጠው። ከጽሕፈት ቤቱ ይቀመጣል። አስፈላጊ ሲሆን ማህተሙን እያነሳን ነው የምንጠቀም የነበረው። ነገር ግን ሁላችንም በተለያየ ቦታ ነው የምንኖረውና ከዛ አንጻር ማህተሙን ያው እሳቸው ናቸው የሚይዙት። ዋናው ሊቀመንበር ነው የሚይዙት። እኛም የራሳችን ያው
የዲፓርትመንት ማህተም አለ። ያው ይሄ ጽህፈት ቤቱ በደንብ እንስላለ ከእጃችን ያለው የእሳቸው መሳሪያ ያለው ማለት ነው እና ኃላፊነት የሚወስዱት እሳቸው ነው። ደብዳቤውን ትክክለኛ ደብዳቤ ነው፣ ማህተሙም የድርጅቱ ማህተም ነው። ስለዚህ የወጣው ደብዳቤ እሳቸው ለመሆኑ ምንም ያጠራጠር ነገር የለም። በምንም የተሰራ ነገር አይደለም ነው እንግዲህ እናንተ እንትን መከራከሪያ እያቀረባችሁ ያላችሁት። አዎ በቀጣይ ምን አሰባችሁ? አሁን ታግድ በኋላ ምናልባት እግዳችሁን ምርጫው ቦርድ ታጸደቅላችሁ፣ ከዛ ቀጥሎ ምን እንደሆነ ልታደርጉ የፈለጋችሁት? አመሰግናለሁ። እንግዲህ ምንድነው በዋናነት በመተጋገድ በመባረር በመጨቃጨቅ መፍትሄ አይሆንም ብለን እናስባለን። ለዛም ነው ስብሰባ ማዕከላዊ ኮሚቴው 23 ይገኝ ብለን ስንሞግት የቆየ ነው። አልፎም ፊርማ ተፈራርመን ፒቲሽን ተፈራርመን ሊቀመንበሩ ስብሰባ እንዲጠራ ሁላችንም ተፈራርመን ሰጠነው። ፒቲሽኑን አፍኖ ይዞ ስብሰባውን ካንስል አደረገ። እንግዲህ ምን ታደርጋለህ? ለቁጥጥር ኮሚቴው ነግረህ ካልተሰማ ማዕከላዊ ኮሚቴውን ተፈራርመን ለሊቀመንበሩ ሰጥተነው ስብሰባ ካልጠራ ምንድን ነው ታደርግ? አጥፊውን አካል የፈረመው ማዕከላዊ ኮሚቴ ስብሰባ ጥራኝ ብሎ የፈረመው አካል ጊዜያዊ እገዳ ይመጣል ነው። በመሰረቱ ቋሚ እገዳ አይደለም። ጊዜያዊ እገዳ ይመጣል ስልጣን ያለ ጊዜያዊ እገዳ ጥለናል። ዋናውን እገዳ የሚጣለው እና ምን ገማገመው በቀጣይ ስብሰባ ሲሆን፣ ስለዚህ መፍትሄው ምንድነው? በቀጣይ በአስቸኳይ አሁንም የሚጠራ አካል አለ። በደንባችን መሰረት የተሰጠ ስልጣን ስላለ በዛ ስልጣን መሰረት ብሔራዊ ምርጫ ቦርድም ባለበት ታዛቢ ባለበት ቁጭ ብለን እንነጋገራለን። የጠፉ ጥፋቶች በሙሉ እንገመግማለን። ከገመገምን በኋላ የእሳቸው ጥፋተኛ ናቸው ብሎ ሁሉም ማዕከላዊ ኮሚቴ ካመነ ቋሚ እገዳ ያግዳል፣ ያሰናብታል ማለት ነው። ሳለ አምላክ ነው ጥፋተኛ ብሎ ካሰበ ደግሞ በተመሳሳይ ያግዳል ማለት ነው። የሚሆነው ይሄ ነውና እያደረግን ያለ ነው። ከዚህ አንጻር ያው እንደ መፍትሄ ቀጣይ ያው ማዕከላዊ ኮሚቴ ተገኝቶ ውይይት አድርገን ቋሚ ነገሮችን ለህዝብ መግለጫ እንሰጣለን። እስኪ እንዳጠቃላይ እንግዲህ ሰዓታችን ትርያን ነውና ይሄ ቀረ የምትሉት ነገር አለ? እንጠራ አድርጋችሁ 2 ደቂቃ። አሁን እዚህ በዋነኝነት የመጣ ነው ለህዝብ ሰላምና ደህንነት ብለን ነው። ህዝብ ለቅማንት ህዝብ ብቻ ሳይሆን በአካባቢ ባለ ለሌላው ለተከበሩ በዚህ በተምታታ ሁኔታ ህዝቡ ወደ አልሆነ ችግር እንዳይገባ እንዲረዳን የምንፈልገው ይህ ማህተም ወይም ይሄ ደብዳቤ የማዕከላዊ ኮሚቴ የጋራ ሀሳብ አለመሆኑን እንዲረዳ እንፈልጋለን። መልእክታችን በዋነኝነት ይሄ ነው። ይህንም ያደረግነው ደግሞዋለሁ ለህዝብ ሰላምና ደህንነት ብለን ነው። ከዚህ ቀጥሎ የምንሄድበት ይህን ደብዳቤ እንመረምርና ይህን ደብዳቤ በፈጸመ አካል ላይ ህጋዊ እርምጃ ይወሰዳል። ይህ ህጋዊ እርምጃ ከዲስፕሊን ወደ ፍርድ ቤት የሚያቀና ሊሆን ይችላል። እንደተባለው የ2017 የበጀት ድርጅቱ ሊቀመንበርና ገንዘቡ ሚኒስትር ገንዘቡ ገባሉን ገንዘቡ ከገባ በኋላ ቋቱ አሁን ባዶ ነው አሉ። ይህንም አስመልክቶ ወደ ህግ የሚያቀና ጉዳይ ነው ብለን ነው እንትን የምንለው። ስለዚህ ለህዝብ እናስተላልፈው መልእክት ህዝቡ አሁን በተረጋጋ ወይም በትዕግስት እንዲጠብቀን ሁኔታውን መርምረን አሁንም ሌላ ተጨማሪ ግልጽ የሆነ መግለጫ እንሰጣለን የሚል መልእክት ነው ያለኝ። እስቲ ሳላ አምላክ ምናልባት በደብዳቤው ላይ ደብዳቤው እስኪ የደብዳቤው መንፈስ ምኑ ላይ ነው ያስቆጣችሁ? እኔም በራሴ አንድ ቅር የተሰኘሁበት አንድ ነገር አለ። አሁን ራስ አስተዳደሩ ይቋቋም አይቋቋም የሚለው ነገር የኔ ማንዴትም አይደለም፣ ግን እንደ ግሌ የራሴ ሀሳብ ይኖረኛል። ነገር ግን አንድ በጣም የገረመኝ ለህዝብ ሲታገሉ እየታገሉ ያሉ ኮሚቴዎችን መወንጀል ግን ለኔ በጣም ቅር አሰኝቶኝ እንዴ የሚወነጅላቸው አካል ሳይጠፋ በድርጅቱ ማህተም ተጽፎ ደግሞ እነሱን ለመወንጀል የተሄደበት ርቀት እጅግ በጣም አስደንግጦኛልና እንዳጠቃላይ ህዝቡ በዛ ደብዳቤ ዙሪያ ያነሳው ቅሬታ ምን ላይ ነው? በራስ አስተዳደሩ ላይ ነው ወይስ በኮሚቴዎች ላይ የተሰጠው ሀሳብ ነው? እስኪ ጥር አድርገን እሱን ንገረን። መልካም አመሰግናለሁ። እንደው ይቅርታ አንድ ደቂቃ አስተኛናችን ላንበባትና ከዛ አንኳር ነጥቡንም ህዝብ ይረዳው ብዬ አስባለሁ። እንግዲህ እሳቸው የጻፉት ቅድም በርዕሱን አንብቤያለሁ። ከላይ በርዕሱ ለመግለጽ እንደተሞከረው ክቡር ፕሬዝዳንት በእርስዎ ሰብሳቢነት የቅማንት ተወላጅ የብልጽግና አመራሮች እና የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ከፍተኛ አመራሮች ልብ በል ከፍተኛ አመራሮች የቅማንት ህዝብ የራስ አስተዳደር መዋቅርን የክልሉ ምክር ቤት በወሰነው አግባብ ለማደራጀት በሚቻልበት ሁኔታ ተወያይተን በጋራ መግባባት ከፍተኛ የተግባር ስራዎችን እየሰራን መሆኑ ይታወቃል። ልብ በል እየሰራን መሆኑ ነው። ከፍተኛ የቅዴፓ አመራሮች አንድ። ሁለተኛ የቅማንት ልዩ ዞናዊ መዋቅር በሚቋቋምበት ዝርዝር የአፈጻጸም ንድፎች ላይ ከወረዳ አመራር፣ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከተጽዕኖ ፈጣሪ ግለሰቦች ጋር ፍሬያማና አበረታች የሆኑ ውይይቶች አካሂደናል አለ። ቀጥሎ
ሆኖም ከዚህ ቀደም ተደጋጋሚ መደራደር ተሰጥቷቸው እድላቸውን ያልተጠቀሙ በህዝብ ግጭትና ደም መፋሰስ ገንዘብ ሲሰሩ የኖሩ አንዳንድ በሀገር ውስጥም በውጭም የሚኖሩ የቅማንት ህዝብ የማይወክሉ ጽንፈኛ የደም ነጋዴዎች ማረሚያ ቤት ካሉ ጽንፈኛ የኮሚቴ መሪዎች እና በአካባቢ ከሚንቀሳቀሱ ሰላም ጠል የሽፍታ ቡድን ጋር በመቀናጀት የተጀመረው የአስተዳደር ማደራጀት ውጥን በማደናቀፍ የለመዱትን ቀጠናዊ የማበጣበጥና ህዝቦችን የማጋጨት ተግባር ለመጀመር በትጋት እየሰሩ ነው አለ። ቀጥሎ ስለሆነም አለ እንግዲህ ወደ መፍትሄ ሲል ስለሆነም ከክልላችን መንግስት ጋር የጀመርነውን ሂደት ለማደናቀፍ እየሰሩ ያሉ አካላት ጥብቅ ክትትል እንዲደረግባቸው እያሳሰብን በስር ላይ የሚገኙ የኮሚቴ አባላት እና ሌሎች ለቀጠናው ስጋት የሚሆኑ ጉዳያቸው በህግ አግባብ እንዲያልቅ ተደርጎ የአስተዳደር ምስረታው የክልሉ ምክር ቤት ውሳኔ መሰረት ያደረገ የማቋቋም ተግባር በተፋጠነ ሁኔታ እንዲገባና የክልሉ መንግስት እያደረገልን ያለው ድጋፍ ተጠናክሮ እንዲቀጥል እናሳስባለን ምናምን። ስለዚህ ደብዳቤው እንደዋናነት እኛ ይሄ ነጥብ አንደኛ እኛ አልወሰንም እንግዲህ አስተገባይ ድረስ እየሰራችሁ አብራችሁ እንዳልሆነ እየተረዳሁ ነውና አንደኛ እኛ የለንበትም። ምክንያቱም ከፍተኛ አመራር ሲል እናንተንም ይወክላል ማለት ነው በሌላ አባባል። ሁለተኛ ደግሞ በራስ አስተዳደሩም ጉዳይ እናንተ አትስማሙበትም፣ ህዝቡም የተቆጣው በራስ አስተዳደሩም ጭምር ነው። ሶስተኛ ደግሞ በታሰሩ ኮሚቴዎች ላይ እርምጃ ይወሰድባቸው የሚለው ወንጀላ ሶስቱም ነጥብ የጋራ ቅሬታችን ነው የሚል ነው። እንግዲህ በእናንተ በኩል የተንጸባረቀው አንደኛ ባልተሰጠ ስልጣን ነው የራሱ በፒቲሽን ህዝቡ ያቋቋመው ኮሚቴ ያለ አሁን በኃይል በህገወጥ ታስሮ የሚገኘው ባልተሰጠ ስልጣን ፓርቲው ድምጽ ሆኖ ነው እንጂ የሚያገለግለው ይህን አስተዳደር የማዋቀር ስልጣን በህግ አልተሰጠው። ስለዚህ አንደኛ ባልተሰጠ ስልጣን፣ ሁለተኛው ነጥብ ማዕከላዊ ኮሚቴ የድርጅቱ ማዕከላዊ ኮሚቴ እንደተመካከረበት አድርጎ፣ ሁለት ያልታሰሩ ሰዎችም አሉ እንዲታሰሩ፣ ሶስት የታሰሩ ሰዎች እንዲቀጥሉ በህግ አግባብ እንዲቀጥሉ እንዲታሰሩ ነው የሚለውና የወንጀል ከፍተኛ ታሪክ ይቅር ማይለው ወንጀል ነው የተፈጸመው። በጣም ጥሩ። እንግዲህ ሌላ የምታቀርበው ነገር አለ እንደው እቺ ምትላስ ማጠቃለያ የምትሰጥ ነገር ካለ? ታንኪ ነው። እንግዲህ አንደኛ በዚህ ደብዳቤ መውጣት ምክንያት አብዛኛው የቅማንት ህዝብ ስነልቦናው ተሰብሯል፣ ተቆጥቷል። እኛም በእውነቱ ስናየው ከዚህ በላይ በደል ብንበደልም ቢሆን ግን በአንድ ተቋም እንዳለን ሰዎች በጣም ኢሞሽናል ነው። ስለዚህ ማንጠብቀው ነገር ነው። ቅድም የጽህፈት ቤቱ ኃላፊ እንዳሉት የኛ የፓርቲው ስልጣንና ተግባር አይደለም። የማዕከላዊ ኮሚቴው አንድም እጅ የለበትም ከዚህ ደብዳቤ ላይ። ይሄ የግለሰቡ ፍላጎትና ምኞት ነው። ምኞት ሆኖ ነው የሚቀረው። የቅማንት ህዝብ አስቀድሞ ወስኖ አድሯል፣ ፍላጎቱን አሳይቷል። 2010 መስከረም 9 እስከ 10 በተደረገው ህዝበ ውሳኔ ፍላጎቱ ምን እንደሆነ አሳይቷል። ስለዚህ ከቅማንት ህዝብ ፍላጎቶች የቅማንት ዲሞክራሲያዊ ማዕከላዊ ኮሚቴ አመራር አይሰራም። ስለዚህ ማስተላለፈው መልእክት ምንድነው? አንደኛ የቅማንት ህዝብ ይህን ውሳኔ የወሰነው ሊቀመንበሩን ለማገድ ዋና ምክንያት የሆነን የመጀመሪያው ነገር ለቀጠናው ሰላምና ደህንነት ሲባል ብቻ፣ ሁለተኛ ለመንግስትና ለህዝብ መልካም ግንኙነት ለማስቀጠል ሲባል ስለሆነም ድርጅቱን ለሆነም ለማስቀጠል ስለሆነም ለቅማንት ህዝብና ለመንግስት የምናስተላልፈው መልእክት መንግስት ከምን ጊዜውም በተለየ መልኩ የቀጠናውን ሰላምና ደህንነት እንዲከታተል፣ በዚህ ምክንያት ወዳልሆነ ግጭት ቢመራ የሌሎች የግለሰቦች ይህን ችግር የፈጠሩት እንጂ የቅማንት ዲሞክራሲያዊ ፓርቲ አመራር ወይም የፓርቲው የድርጅቱ ኃላፊነት እንዳልሆነ፣ ሁለተኛ በቀጣይ የማዕከላዊ ኮሚቴው አመራር ተጨማሪ ውሳኔዎችን ወስኖ እስኪያሳውቅ ድረስ የቅማንት ህዝብ በትዕግስት እንዲጠብቀን እናሳስባለን። በጣም ጥሩ። እንግዲህ ውድ የፕሮግራማችን ተከታታዮች ከእንግዶቻችን ጋር የነበረን ቆይታ ይሄን ይመስል ነበር። እንግዲህ ያነሳናቸው ነጥቦች ቅዴፓ በውስጡ የተፈጠሩ ክፍፍሎችን በአንድነት ፈትቶ በቀጣይ ያሉ አመርቂ የሆኑ ስራዎችን ለመስራት የሚገባው ግንባር ቀደም ወይም አንድና አንድ ብቻ ፓርቲ ነበር። እሱን ባለማድረጉ እየተፈጠሩ ያሉ ክፍተቶች ህዝብን ቅር እያሰኙ እንዳሉ በግላችንም የምንመለከተው እንደ ህዝብ የምናየው ነገር ነውና ከዛ ላይ ያለውን ነገር እርስ በርሳቸው ተወያይተው ችግሩን መፍታት ሲገባቸው አሁንም ደግሞ ወጣ የተባለው ደብዳቤ ደግሞ ሌላ መነጋገሪያ ርዕስ ሆኖ ቀርቧል።
ይሄ ደብዳቤ እኔ በግሌ ሳነበው እንዲሁም ምንድነው እየተደረገ ያለው የሚለው ነገር ግርምት ፈጥሮብኝ የድርጅቱ ሊቀመንበር ስልክ ደወልኩኝ። እንግዲህ አስቀድሜ ቅሬታዬን በፌስቡክ ስለገለጽኩ ቅር ብሎት ይሁን አላውቅም፣ መልስ ሊሰጠኝ አልቻለም፣ ስልክ አላነሳልኝም። ከዛም በኋላም ደግሜ አልደወልኩም። እንግዲህ ዛሬ ደግሞ ሁለቱ የቀረቡት እንግዶች እሱን መሰረት አድርገውም ሌሎችንም ነገሮች ለፌዴራል አካላት ለሚመለከታቸው ደብዳቤ ለማስገባት መጥተው በዚሁም እስኪ በሚዲያም ሀሳባችን እንግለጽ ብለው ነው መጥተው እንግዲህ ሀሳባቸውን የገለጹት። በቀጣይ እንግዲህ እናቷ ጉቸውም ደግሞ እኛም ሀሳብ አለን እንደዚህ ነው የሚሉ ከሆነ ለማስተናገድ ዝግጁ ነን። ግን ምንድነው የቅማንት ሕዝብ ብዙ የሚሰራለት ስራ የሌለው ይመስል በዚሁ እርስ በርሳቸው ባለመግባባት የሚያደርጓቸው ነገሮች በእውነቱ ለሰሚም ለተመልካችም ግራ ያጋባልና እሱን በአግባቡ ተነጋግረው በቀጣይ እነሱም ያስቀምጣሉ። ዛሬ የመጡ እንግዶቻችን እኛ ሰውየውን አግደናል ብለዋል። እንግዲህ እግዱ ህጋዊ ነው ህጋዊ አይደለም የሚለው ነገር ጠይቂያቸዋለሁ። ባሉት አግባብ ማብራሪያውን እነሱ እንዳሉት ነው የምንቀጥለው። በቀጣይ ደግሞ ተነጋግረው ችግሩን እንደሚፈቱት ተስፋ እያደረግን የዛሬው ፕሮግራማችን ይሄን ይመስል ነበር። በቀጣይ ሌሎችን ነገሮች አንስተን እናወራለን። እንዲያው አንድ አሁንም ተስጋገ በበረሃው በኩል ያሉ ታጥቀው እንደሚንቀሳቀሱ እየተነገረላቸው ያሉ አካላት አንድ መልእክት ማስተላለፍ ፈልጋለሁ። እስራኤል ዛሬ በዓለም ላይ የምትፈራ ሀገር የሆነችው በጀርመን ናዚ የደረሰባቸው ሰቆቃ ወደ አንድ አምጥቷቸው የህዝቡን መከራ የሚከላከል የተማረ ኃይል ወጥቶ እንዲሁም የሚታገል የታጠቀውን ቢሆን እርስ በርስ የተናበበ የህዝቡን ችግር የሚረዳ በመሆኑ ምንም በውስጣቸው ክፍተት ስለማይፈጠር ዓለም ቢነሳ እንኳን ሊያሸንፋቸው የማይችሉ ጠንካራ ሆኖ የወጡበት አጋጣሚ ያለ የቅማንት ህዝብ አሁን ባለው ሁኔታ ልንደግፈው እንጂ በውስጥ ሆነን ደግሞ ሌላ ነገር ልንፈጥርበት አይገባው ነበርና ባካችሁ አሁንም ምናልባት በውስጥ እየተንቀሳቀሳችሁ እንዳላችሁ የምትነገሩላችሁ አካላት ይህን ህዝብ ምን እናደርግለት ነው የተሻለ ደጀን ምን ሆነው የሚለውን ሐሳብ ብታስቡበት መንግስትም ጋር ምናልባት ተቀራርባችሁ ችግሩን ለመፍታት ዲፕሎማሲያዊ መንገዶችን ብትጠቀሙ የሚል መልእክት አለን። በቀጣይ ሰፋ አድርገን እንዲሁ ሌሎችን ነገሮች አንስተን የምንነጋገር ይሆናል። ለዛሬ ነበር ቆይታን ይመስል ነበር። እንግዶቻችን ስለመጣችሁ ከልብ እናመሰግናለን። ክብር ይስጥልን።